ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ይሄንን ቪዲዮ እባካችሁ በአደራ መልክ ለጓደኛዬ እንዲደርስ ሁላችሁንም ሼር እንድታደርጉልኝ። ስሙን አልጠራውም፣ ምክንያቱም እኔ እና እሱ እናውቀዋለን። ሁለተኛ ደግሞ በቅርብ ሆነው የሚያውቁት ደግሞ ቤተሰቦቹ፣ ዘመዶቹ ስላሉ ለሱ እንዲደርሰው ብቻ ሁላችሁንም ሼር እንድታደርጉልኝ እንዲደርሰው እማጸናለሁ ከወዲሁ ማለት ነው። ከፍቷችሁ በጣም እጅግ በጣም ደብሯችሁ ከፍቷችሁ ታውቃላችሁ። ያው ብዙ ሰው ስለሆነ በሰውነቱ ይካፋል። ብዙ ጊዜ ብዙ ነገሮችን ያሳልፋል። ደስታም አለው፣ ሀዘንም አለው። በራሱ በኩል የሚመጡ የተወሰኑ የሚያስከፉ ነገሮች ይኖሩታል። በሌላም በኩል ደግሞ የሚኖሩት ነገሮች ይኖሩታልና አንዳንድ ጊዜ እጅግ በጣም የማትጠብቁት የማታስቡት አይነት ነገር ሲገጥማችሁ ደግሞ ያስከፋችኋል እጅግ በጣም እና የዛሬ 2 ዓመት አካባቢ ነበረ እና እጅግ በጣም የሚያስከፋ መስማት የማትፈልጉት ነገር አንዳንዴ በህይወታችሁ በኑሯችሁ በጓደኝነታችሁ አብራችሁ ባላችሁ ሰው መስማት የምትፈልጉት አይነት ነገር ትሰማላችሁ፣ ይገጥማችኋል። እና እኔ የዛሬ 2 ዓመት አካባቢ የሰማሁት የነበረን ይሄን ነበረ እና አብራችሁ አድጋችሁ አብራችሁ ቤተክርስቲያን አገልግላችሁ አብራችሁ ተምራችሁ ብዙ ስለ ቤተክርስቲያን ብዙ ነገር አውርታችሁ ይሄን ብናደርግ ብላችሁ ችግሮችን ለመቅረፍ የተለያዩ ነገሮችን ለማድረግ ብዙ ጊዜ ብዙ ነገር አሰባችሁ። ነገር ግን በተለያየ ምክንያት ካጠገባችሁ አንድ ሰው ሲርቅ እጅግ በጣም ያስከፋችኋል። የማትጠብቁትም ነገር ነው፣ መስማትም የማትፈልጉት ነገር ነው እና እኔም ጋር የነበረው ይሄ ነው እና እንዴት ብዬ ራሱን እንደምገልጸው ትንሽ ይከብዳል። ስሰማ እጅግ በጣም የሚያሳዝን የሚከብድም ጉዳይ ነበረ። ጓደኛዬን በኑሮ ምክንያት ቸገረኝ በማለት ምክንያት በእውነት ሃይማኖቱን የቀየረ ጊዜ ማህተቡን የበጠሰው ጊዜ እጅግ በጣም ስሰማ የደነገጥኩበት ጊዜ ነበርና አሁን ላይ 2 ዓመት ሆነኝ ኦልሞስት። በተወሰነ መልኩ ተረጋግተህ አስበኸው ከእሱ ጋርም ተነጋግረህ ያው ትወሻሻለህ፣ ታወራዋለህ አይደለም እያለ ይዋሻሃል እና ያ ነው ይሁን ግን ክርስቲያናዊ ህይወትን ክርስቲያናዊ ኑሮውን ደግሞ በእንደዚህ አይነት መልኩ የሚገለጽ አይደለም። ክርስቲያን ሆነ ስትኖር የድሎት ኑሮ ብቻ አይደለም ህይወትን የምንኖረው። አግብተህ ስትኖር ልጅ ሲኖር ስለደላህ ወይም ደግሞ ስለተመቸህ አይደለም የምትኖረው ክርስትናን። ቤተክርስቲያናችን እንደዚች አይደለችም ያስተማረችን። ጋብቻ ትዳር በራሱ ቅድስና ስለሆነ ንጽህና ስለሆነ መቸገርም ጭምር ስለሆነ፣ ምክንያቱም ስለ ልጅህ ትቸገራለህ፣ ስለ ሚስትህ ትቸገራለህ፣ ስለ ቤተሰብህ ትቸገራለህ፣ ስለተለያየ ነገር ትቸገራለህ እና ህይወት ማለት ደልቶህ መኖር እንዳልሆነ አንድ ሰው ማወቅ አለበት ብዬ አስባለሁ እንደኔ እምነት እና ያንን ጓደኛዬን አሁን ሳስበው በአንድ አመት ውስጥ አይደለም በአንድ ወር ውስጥ ከዚች ቤተክርስቲያን እምነቱን በጥሶ ሲሄድ ያችን የቅድስት ድንግል ማርያምን ስም ክዶ ሲሄድ የተሰማኝን ስሜት ከባድ ነበረ እና ማውራትም አልፈልግም ነበረ። በተለያየ ጊዜ ተገናኝተን በተለያየ ጊዜ አውርተን ውሸት እንደሆነ ሲነግረኝ ውሸት እንደሆነ ሲያጫውተኝ የነበረ ነው እና በአሁን ሰዓት ግን እጅግ በጣም ልነግረው የምፈልገው ነገር ምንድነው? ለማግኘትም ያው ብዙም ፈቃደኛ ስላልሆነን መገናኘትን በአንድ ጊዜ ተነስተህ እባክህን እንደ ሊቅ አትሁን ልልህ እፈልጋለሁ። ሊቅ አትሁን፣ ሁሉ ነገር ያወቅክ እንዳይመስልህ። ብዙ ነገር ነው። አንድ ሰው ከሚወርድ ወንዝ ላይ አንድን ስራ ይዞ ሄዶ ቀርቶ ቢመጣ ያችን ለአንድ ቀን ቢያብቃቃት ለ2 ቀን ልትሆን ትችላለች። ከዛ በኋላ ደግሞ ወንዝ ይሄዳል።
የተወሰነ አንተ የያዝካትን ያችን እንስራ መሳያዋን ውሃ ያችን ነገር የምታልቅ ነች። በትንሽ ቀን ውስጥ የምታልቅ የምትጎድል ነች። ነገ ከማያልቀውን ቤተክርስቲያን ውስጥ እኔ ልቦናህን ተመልሶ ከዛች ከማያልቀው ወንዝ ውስጥ እየቀዳ ሲያልቅብህ እየቀዳህ የምትማረው እንጂ ትንሿን ብቻ ይዘህ እንደ ሊቅ አድርገህ የነበርክበትን ያደርክበትን እናትህንም ቤተሰብህንም በስጋው ደሙን አንተም ስትቀበል የነበረውን ያንን ነገር ስታደርግ አግባብ አይደለም ለኔ። ስለዚህ በወንድምነት ልነግርህ እፈልጋለሁ። ምክንያቱም አንተ ብዙ ነገሮችን አርገሃል፣ ብዙ ነገሮችን መስዋዕትነትን ከፍለሃል ለቤተክርስቲያን። ነገር ግን ቸገረኝ ብለህ እውነት ነው ችግር አለ። ቅድም እንዳልነውም በክርስቲያናዊ ሕይወት ውስጥ መቸገር አለ። ብር ስላጣን ብቻ ሃይማኖታችንን መቀየር የለብንም። ሰዎች የተሻለ ቦታ ላይ እናስቀምጥሃለን ስላሉህ ብቻ እምነትህን መቀየር ያለብኝ አይመስለኝም። ዛሬ ያማረኝን ነገር ለመብላት ብቻ ስለፈለኩ እምነቴን መቀየር ያለብኝ አይመስለኝም። እኔ እንደዛ ነው ማስበው። ያንተም ትክክለኛ ጎዳና አይደለም ብዬ ነው ማስበው። ይህንን ብቻ አይደለም ግን ቤተሰብህንም አስብ፣ ልጅህንም አስብ፣ ሚስትህንም አስብ። ስለዚህ ሌላውን ሌላ ጊዜ እናወራለን። ስለ ቤተሰብ ያለውን ጉዳይ ሌላ ጊዜ ብናወራ ይመስለኛል። ግን አሁንም ልነግርህ የምፈልገው ውድ ወንድሜ ጓደኛዬ፣ ዓመት አብረን በተለያየ ጉዳይ ተገናኝተን አውርተናል። ከ11ኛ ክፍል ጀምሮ ነው እኔ እናንተ የተዋወቅነውና ከዛ ጊዜ ጀምሮ አውርተናል። ብዙ ነገሮችን ተገናኝተናል። በቤተሰብ ጉዳይ አውርተናል እና ያንን ነገር ብትመልሰው የተሻለ ይመስለኛል። ምክንያቱም ገንዘብ ያልቃል። መብላት ጥርስም እኮ መብላት ያቆማል። ስለ ሆዳችን ብቻ አይደለም። ሰው ቢጠግብ ቢበላ ምንም ቢሆን ያው ነው፣ ስጋው ነው። በቃ ለስጋ አገልግሎቱ ነው የሚውለው። ስለ ነፍሱ ግን መጨነቅ አለበት። ነፍስ ደግሞ ሚስትህን፣ ልጅህን፣ ቤተሰብህን፣ ዘመድህን፣ አዝማድህን፣ አካባቢህን ሰውን እየሰደብክ የምትኖርበት አይደለም። የህሊና ነው። ስለዚህ ስለ ስጋህ ሊሆን ይችላል። ሰው ስጋውን ማገልገል ይችላል፣ ምርጫው ነው። ነፍስን ግን ማገልገል ሌሎቹን በመበደል አይደለም፣ ሌሎቹን በመስደብ አይደለም። ክርስቲያን ነኝ ወይ እኔ የእግዚአብሔር ሰው ነኝ ከተባለ ክርስቶስን ያደረገውን ማድረግ መከተል እንጂ ያንን አይደለም። ደርሰህ ተነስተህ ይችን ቤተክርስቲያን የምታንቋሽሻት ነገር ግን ቢቆም የተሻለ ይመስለኛል። እንደኔ ሀሳብ በትህትና በተረጋጋ መንፈስ ነው እየነገርኩህ ያለሁት። ስሜታዊ እንዳልሆን አስቤ ተረድቼ በጣም በተረጋጋ መንፈስ እንጂ ብዙ የሚያቆስሉ ልብን የሚያደሙ ንግግሮችን አሉ። ግን እነሱን ለእኛ አግባብ አይደለም። በዚህ ልክ የምንደራረግ ሰዎች አይደለም። ምንም ክፉ ነገር ቢኖርም ምንም ነገር ቢገጥምም ያንን ለማድረግ አልማሰበም። ግን እንደ ወንድምነት ግን የምነግርህ ሰው ተቸገርኩ ብሎ ማህተቡን በጥሶ መሄድ አግባብ አይደለም። ይሄ የምናውቀው ጉዳይ ነበር። ግን ሰው ይሸነፋል፣ ያን ያደርጋል። ግን ተመለስ እያልኩ ለምንሃለሁ፣ ተመለስ። ይሄንንም ደግሞ አጥብቄ የምለምን እችን ቤተክርስቲያን ያደግክባትን ቤተክርስቲያን ባትወቅሳት፣ ማለቴ አላስፈላጊ ንግግሮችን ብታቆም የሚል እጅግ በጣም ትህትና በተሞላበት ንግግር እየለመንኩ ነው። ይሄንን እንድታደርግ እንድትሰማው፣ ከሰማኸውም ደግሞ አንተም በተረጋጋ መንፈስ አስበህበት፣ እኔ መልስ እንድሰጠኝ አይደለም፣ አስበህበት ተረጋግተህ ምንድነው እያደረኩ ያለሁት ምንድነው የሆነው ነገር ብለህ ብታስብ ብትረጋጋ የተሻለ ይመስለኛል። አመሰግናለሁ።